የልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ የቀነኒ እናት እንግዲህ ዛሬ ብቅ ብለው በሶሻል ሚዲያ በጣም በተሰበረ አንደበት ለልጃቸው ፍትህ እንድንጠይቅላቸው ከጎናቸው እንድንቆም መቼም ቢሆን ወደኋላ እንዳንል በሚያሳዝን አንደበት ጠይቀውናል። በጣም ተስፋ ያስቆርጣል፣ ያሰለቻል። እዚህ ሶሻል ሚዲያ ላይ ወጥቶ ፍትህ መጠየቅ ግን ተስፋ አንቆርጥም፣ ፍትህ እንጠይቃለን። እናንተም ተመልካቾች ይህንን ቪዲዮ ስታዩ ሼር አድርጉ። አሁንም ፍትህ ለቀነኒ እንላለን፣ እስከ መጨረሻው ድረስ እንጠይቃለን። የሚመለከተውም አካል ደግሞ ህዝቡ ተስፋ እንዳይቆርጥ እንዳንሰላች በዚህ ጉዳይ ላይ ትክክለኛውን ማጣሪያ አድርጋችሁ እናትየውም መፍትሄ ወይም ፍትህ እንድሰጧት እንጠይቃለን። ተስፋ አንቆርጥም። እርስዎን ግን በጣም እንወዶታለን፣ እናከብሮታለን። ፈጣሪ መጽናናትን ይስጥልን። የአስክሬን ምርመራ ውጤቱንማ ሸፋፍነውታል። ያውቃሉ እንዴ ደም በደም ሆና እሷ ህይወቷ ካለፈ በኋላ ሆስፒታል እንደወሰዷት ይታወቃል እኮ። በምንጣፍ ጠቅልለው እንደወረወሯት ይታወቃል እኮ። ምንጣፉን ደብቀው እንትን ውስጥ ሲከቱት ይታወቃል እኮ። ቆሻሻ ገንዳ ውስጥ ይታወቃል እኮ ሁሉ ነገር። ለሌሎቹ ሚስጥር የማይናገረው ሚስጥር ጠባቂዎች አይደሉም። ሚስጥርን እንዴት ሆኖ መናገር እንደሚችሉ አያውቁም ነበር። እህትየውና ሰራተኛዋ ናቸው። እሱ ቀጥቅጧት ደም አስክሮት ፌንት በልቷል። አንዱ አለም ቅጥቅጥ አርጓት፣ በቃ ቅጥቅጥ አርጓት ደም አስክሮት ወድቋል። ሰራተኛዋና እህቱ ናት ጮኸው አንስተው ወደ ውጪ ያወጧት። ከዛ በኋላ ተመልሰው ገብተው አንስተው እሱን አንድ ላይ ጠቅልለው ውጪ የጣሏት በዛ በምንጣፉ ነው። ምንጣፉን ደግሞ አውጥተው ጥለውት ነበር። ፖሊስ ይህንን መረጃ ፈላልጎ ነው ያገኘው። በተለይ እኔ የበለዘችበት የተደበደበችበትን ቪዲዮ ካወጣው በኋላ ፎቶ ካወጣው ጸጉሯን ራሱ ስትሰራ አይወድም። እቺ እኮ ፈታ ዝንጥ ብላ እኮ ነው የምትኖረው። በየሄደበት ቦታ ይዟት እኮ ነው የሚሄደው። እንዴት ቀልዳላችሁ እንዴ እናንተ? በየሄደበት እስቲ ፎቶአቸውን ራሱ በየቦታው ላይ ሲሄድ እሷን ይዘው ነው የሚሄደው። እንዴ ስለሚኮራባት አይደል እንዴ? ይዞሽ እንደዚህ ይዞሽ አይሄድም ወንድ ልጅ። በነገራችን ላይ የማይፈልግሽ ከሆነ ይዞሽ አይወጣም ከቤት ራሱ እዛው ቁጭ በይ ነው የሚልሽ። ወንድ ልጅ ደግሞ ሲቀና አደጋ ነው። ወንድ ልጅ አይቀና። በነገራችን ላይ በስማ ወለምስ ጸጉርሽ ለምን ተሰራሽ ነው እንዱ ቤቱ ሲቃጠል የሚያድረው? ለምን ልብስሽን ቀየርሽ ነው ጸጉርሽ ለምን እንዲሆንሽ ነው የሚባለው ሰው። ስለዚህ ዝም በሉ። ማርያምን አንዷለምን በጣም ለማስወደቅ የሚጣጣር በጣም ነፍ ከአርቲስት ጭምር እንዳለ በጣም እርግጠኛ ነኝ። ከአርቲስት ጭምር። ምክንያቱም እንኳን እሱ አይደለም እኔ እዚች ጋችን ኮልኩሌቱ ቀፍቼ ራሱ ብዙ ምቀኛ አለብኝ። ሀቢብቲ እንኳን ታዋቂ አይደለምና እኔ ራሱ ስንት ምቀኛ አለብኝ። እንደው ካንፎ የሚቀመጥ ማለት ነው። ከህይወትሽ ውስጥ አንድ እርምጃ ስትጓዢ አንቺን ለመጣል የሚፈልግ ብዙ ሰው አለ። እሱ ደግሞ ማድረግ ቢፈልግ በሰው ማድረግ ይችላል። በራሱ እጅ ለምን ትቀልጃለሽ እንዴ? ፋራ ነሽ። እሷ እኮ እንደዚህ ናት። ይገርፋታል፣ ይደበድባታል። ለምን አላገላገልሽም ታዲያ? አጨብጫቢ ኤክሱ የነገረችኝን ልንገራችሁ። ስሟን አልጠራውም። ኤክሱ ናት ያለችውን ልንገራችሁ። ቃል በቃል ነው የጻፈችልኝ። ምን አለች መሰላችሁ? 2 ዓመት ኦን ኤንድ ኦፍ ዴት ተደራርጓል ከአንዱ ዓለም ጋር። የሆነውን ልንገራችሁ። ሀዮኒ እንዴት ነህ? ስለ አንዱ ዓለም አንዳንድ የማውቃቸውን ነገሮች ነበሩ። ከቀነኒ ጋር ከመተዋወቃቸው በፊት ከኔ ጋር ለ2 ዓመት ምናምን ኦፍ ኤንድ ኦን እየሆንን አብረን ነበረን እና በጣም አቢዩዝ ያረገኝ ነበር። እየሰከረ እየመጣ ይመታኛል። ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አውቃለሁ። ብዙ ጊዜ ሊገለኝ ሞክሯል።
ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለውም። ያላረኩትን ነገር አረግሽ ይለኛል። ጓደኞቹ ጋር ይጠረጥረኛል። በጣም ቅናተኛ ነው። በጓደኞቹ ፊት ይመታኛል። እኔ እህት ልጅ ይሄ ልጅ እንደማይሆነኝ ሲገባኝ ሌላ ህይወት ጀመርኩኝ። ይሄንን ሲሰማ ኢቭን ከቀነኒ ጋር እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር። ሽጉጥ ይደቅንብኝ ነበር እና ይሄንን ሳቅ ስራም በጣም ቀየርኩ። ስለ ስልኩንም ብሎክ አደረግኩት። እንደዛም ሆኖ ሲሰክር ይደውል ነበር። ይመስለኛል ቀነኒን የገደላት 100% አንዱዓለም ነው ትላለች። አንዱዓለም እንግዲህ ከሆነ ከጫላ ከሚባል ወይም ስሙን አላውቀው ከሱ ጋር በሴት የተነሳ ሽጉጥ ተማዘዋል። ይህን ታስታውሳላችሁ። ላይክ እያረጋችሁ ቤተሰብ አዲስ ገቢዎች ሰብስክራይብ እያረጋችሁ የኔ ወዳጆች ብቻና ብቻ ከሀቅ ኢንፎርሜሽን ውጪ ስለሚያስጠይቀኝ ከሀቅ ኢንፎርሜሽን ውጪ መናገር አልፈልግም። እውነተኛና ትክክለኛ ኢንፎርሜሽን የምትፈልጉ ብቻ ነው እኔ ቤት መምጣት የምትችሉት፣ አለበለዚያ ይቅርባችሁ። ሌላ ያለችውን ደግሞ አስተናጋጅ ልንገራችሁ። አንዱዓለም በሚዲያ እንደምናየው ስርዓት የቀነኒ እናት የልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ።